ምን ልናገር ውድቀት ነገረች ሁለት ጊዜ ወድቅ ያለው እኔ ከዚህ ከናንተ በላይ አውቀዋለሁ 12ኛ ክፍል ወደቅንም ሪሚዲያንም ወደቅ ሰላም እንዴት ናችሁ ዛሬ በአዲስ ቪዲዮ ከች ብለናል ዛሬ ደግሞ አሪፍ ምግብ አለ በልክ እያደረግን ስለሆነ ይሄው ሩዝ በዳቦ አለ ውሃም አለ ኪኪውም አለችና ዛሬ እየበላን ሻይም አለ እየበላን ዛሬ አንዳንድ ነገሮችን እናወራለን ማለት ነው እና እንብላ መጀመሪያ ነው ይቅርታ እንብላ መጀመሪያ ከዛ በኋላ አላችሁ ስንፍናዬንና ውድቀቶችን ልነግራችሁ ነውና በአንዳንድ ጊዜ በውድቀታችን እንደምንሸነፍ ለመናገር አስቤ ነው ይሄንን ቪዲዮ መስራት የጀመርኩት ማለት ነውና ሻይም አለ ብያችኋለሁ እና በዚህ ቪዲዮ ስትከታተሉ እና እንብላ ኮሜንት ላይ አሜን በሉኝ ላይክ ያረጋችሁት ቪዲዮ እና በአንዳንድ ጊዜ በውድቀታችን እንደምናሸንፍ በውድቀታችን ስኬታማ እንደምንሆን ለመናገር ነውና 12ኛ ክፍል ወድቄ ነበር ከዛ ብዙም እንትን አላልኩም አልደበረኝም አልከፋኝም ነበር በስመ አብ ወወልድ ወመንፈስ ቅዱስ 12ኛ ክፍል እንትን ብዬ ነበር ወድቄ ነበር ከብድ ነበር ትንሽ ይከብድ ነበር ወደቅ ግን ብዙም ስቄ ነበር ያለፍኩት ገባችሁ ስቄ ዘና ብዬ ፈታ ብዬ ነበር ያለፍኩት ከዛ በኋላ አላችሁ ሪሚዲያን ደረሰኝ ሪሚዲያን ከደረሰኝ በኋላ ደግሞ አሪፍ ትንሽ ጎበዝ ነገር ነበርኩ መካከለኛ ተማሪ ነበርኩኝና በኋላ ሪሚዲያን ከደረስኩኝ በኋላ ምን ተፈጠረ ሁላችንም ጓደኞቻችን 12ኛ ክፍል አብረን የተማርነው በሙሉ እንትን ነው አንድ ላይ ሪሚዲያን ገባን ማለት ነው ምን ይመጣል ነፃነት አለ ጓደኛችሁ አለ ብር አለ በጣም ትልቅ ስፔስ አለ ምትጮህበት ምናብድበት ፈልገነው የምናደርግበት ያንዱ ጓደኛችን ወንድም ደግሞ እዛው አምቦ ዩኒቨርሲቲ ነበር የደረሰኝ እዛው አምቦ ነበርኩኝ እና እዛ ደግሞ ካፌ ነበረው ዝንጥ አርግተን ነበር የምንበላው እስከ ጥግ ድረስ ለ7 ለ8 ሆነን ፈታ ብለን ነበርና ወደቅን እሱ ነው ለሚዲያኑን ወደቅ ነው ከዛ በኋላ አላችሁ ለሚዲያኑን ከወደቅ ነው በኋላ ደነገጥኩኝ ለማርያም ደንግጣልኩኝ ከፋኝ ምናምን ነገር ከ12ኛ ክፍል በላይ ከፋኝ እና ደግሞ ከግሩፓችን ውስጥ አንድ ሰው ብቻ ነበር ያለፈው እሷም ከአዲስ አበባ ነበር የመጣችው ከዛ በኋላ አንድ ላይ ተቀላቅላ ነበር እያወራን ምናምን የተጫወተን ነበር ጓደኛችን የሆነችው ማለት እሷ ብቻ ነበር ያለፈችውና እያችን እንደገባን አንድ ላይ ወጣን በቃ በጅምላ ገባን በጅምላ ወጣን ማለት ነው ከዛ አንዱ ሸገር ገባ አንዱ ሌላ ቴክኒክ ገባ አንዱ ሌላ አካውንቲንግ እኔ ማርኬቲንግ እንደዚህ ብትንትን አለን ማለት ነው ብትንትን ያለው እስከ ጥግ ድረስ ላይ ምንም ልንገናኝ አንችልም ምንም ልናወራ አንችልም ላይክ በቃ ይሄ በደንብ አብረን ኮኔክት የምናደርገው አብረን የምንጫወተው ሰዎች ተለያየን እስከ ጥግ ድረስ እስካለመደዋወል ድረስ አንድ ወር ሁለት ወር መደዋወል እስካማቁም እንዴት ነጠፋ ላይፍ ምናምን ተባብለን በቃ ላይክ ደበረን ማለት ብናጠና ነው ደግሞ ላይፍ እስከ ጥግ ነበር ያሳለፈው ማታ ቀን ጩኸት እብደት ዳንስ ምናምን ብሉቱዝ ነበረ እንትን ነበረችን ትንሽ ብሉቱዝ ነበረችን በሷ ፈታ እስከ ጥግ ድረስ ነበር ስንለይ ነበርውና በጣም ከባድ ነው ከዛ በኋላ ሁለተኛ ወደቅን አሁንም 12ኛ ክፍል ያኛውንም ወደቅ ነው አሁን የለም ሪያሊቲ ሂት ሲያረጋችሁ እንዴት ነው ሪያሊቲ ሂት ነው ያደረገን ማለት ነው ከዛ በኋላ ደነገጥን እስከ ጥግ ድረስ ከዛ ምንድነው ያጋጠመኝ እኔ ወደ ራሴ ተመለስኩኝ ከዛ በኋላ ወደ ራሴ ተመለስኩኝ ማለት ናቲ ምን እንደምትፈልገው ናቲ ምን እንደምታገኘው ማለት ናቲ ምን መማር ነው የምፈልገው ምናምን ሰርች ማድረግ ጀመርኩኝ እና በጣም ከባድ ነው በጣም ያሰለቻል ግን እና ተስፋ ልትቆርጡ ትችላላችሁ ልታለቅሱ ትችላላችሁ በጣም ከባድ ነው እና አንድ ጊዜ በተክርስቲያን እየመጣውላችሁ የማረሰው ስንፍናዬንና ውድቀቴን ነገረችኝ ማለት ትችላላችሁ ልጅቷ ማለት ስንፍናዬንና ውድቀቴን እነሱ አልፈዋል አብረውን ነበር የተማሩት ከሌላ ሀገር ነበር የመጡት
ስናብድ ምናምን ስንጨት አይተውናል። ፈታ ስንል አይተውናል። እስከ ጥግ ድረስ ነበር ፈታ ስንል የነበረው። ከዛ በኋላ አይተውናል ምናምን ነገር አንዱ ጀለስ አልፏል። እሱ ደግሞ ከኛ ጋር ወጣ ገባ ሲል ነበረ። ከዛ በኋላ አወር እንትን አለ። ከዛ በኋላ አገኘኋትና ባለፈው አመት ያኛው ልጅ ነው አይደለ? ባለፈው አመት ግቢ ነበር ምናምን አለች። ላይክ ወጣ ገባ ባለፈው አመት ምናምን ስትል ላይክ አመመኝ ማለት ነው። አመመኝ ታውቃላችሁ። የሆነ መንገድ ያህል ዝም ነው ያልኩት። ውድቀት የነገረችኛ ምን ላድርግ? ዝም አልኩኝ እስከ ጥግ ድረስ። እናቴም ዝም ነው ያልኩት። ምን ልናገር? ውድቀት የነገረችኝ አውቀዋለሁ 12ኛ ሪሚዲያን አብረን እንደ ተማርነው ምናምን ናቲ ነው ስሙ ምናምን። ኧረ ስሜን ስላወቅሽው አመሰግናለሁ ምናምን ብዬ ዝም ብዬ አለፍኩ። በቃ ውድቀት የነገረችኝ ላይክ አስባችሁ አብራችሁ ተመራችሁ ምናምን መንገድ ላይ ስታገኙዋቸው ምናምን ነገር ይደብራል። ትንሽ ወደ ኋላ የቀረ ይመስላል። አሁን አዘሴም ታይም ደግሞ እነሱ የማይፈልጉትን ትምህርት ነው እየተማሩ ያሉት። አንዱ ልጅ ቤተክርስቲያን አግኝቼዋለሁ፣ አንዱ መንገድ ላይ አግኝቻታለሁ ልጅቷን፣ አንዱን ጓደኛዬ 12ኛ ክፍል አብረን አንብበን ለ3 ወር ለ4 ወር አብረን አንድ ላይ አንብበን እሱ አለፈ አዳማ ደረሰው። እኔ ደግሞ እዚህ ቀረሁ አይደለ? አምቦ እዚህ ቀረሁ። አልፎዛ ላይ በጣም ከባድ ነች እንደሚታሰበው አይደለም ምናምን ነገር ብሎ ያወራኛል ማለት ነው። አንዳንድ ነገሮችን አሳስበው ዲፓርትመንት የደረሰ የማይፈልገው ዲፓርትመንት ነው። ለዛ አንዳንድ ጊዜ በውድቀታችን ውስጥም ስኬት አለ። በስንፍናችን ውስጥም ጥንካሬ አለ። ለምን አንድ ሰው ካልወደቀ እንደማይነሳ ሁሉ አንድ ሰው ፌል ካላደረገ ሰክሰስ እንደማይመጣ ሁሉ ሁልጊዜ መውደቅ አለብን። ገባችኋ? በክርስትናም እንደዛ ነው። ወድቀ መነሳት ነው። ንስሐ ያስፈልገው ወድቆ ለመነሳት አይደለም። ወድቅ ያለውና ይቅር በለኝ ብለናል ንስሐ የምንገባው። ንስሐ ከገባን በኋላም ድጋሚ ወደቃችን አይቀርም። ለምን እንደ ሰው በቃ ጎዶሎ የሆነ ሰው እግዚአብሔር ካልገባበት በስተቀር ጎዶሎ የሆነ ሰው ስለሆነ ሁልጊዜ ወደ ንስሐ እንሄዳለን። እንደዛ በስኬታችሁም ውስጥ ውድቀት አለ፣ በውድቀታችሁም ውስጥ ስኬት አለ። ይማን አልፈዋል። እነሱ ስኬታማ ናቸው። በቤተሰብ በሶሳይቲ አስተሳሰብ እነሱ ስኬታማ አይደለም። ዩኒቨርሲቲ ገብቷል፣ ዲግሪ ይዛል፣ እንትን ይዛል፣ ከዛ በኋላ ማስተሬት፣ ከዛ ፒኤችዲ ምናምን እያሉ ይሰቅሉታል። ለኛ አይኖሩትም። ግን እንትና እኮ የኔ ወንድም ነው ለማለት ማለት ነው። እንትና እኮ ዶክተር ነው፣ እንትና እኮ ኢንጂነር ነው፣ እንትና እኮ እንደዚህ ማርኬተር ነው፣ እንደዚህ አካውንታንት እኮ ነው፣ የኔ ዘመድ ነው እኮ ለማለት በቃ አውቀዋለሁ እኮ የኔ ዘመድ ነው ለማለት ያንተን ላይፍ ሚዝረብል ያንቺን ላይፍ ሚዝረብል ያደርጉታል። ዩኒቨርሲቲ ላይፍ እንደዛ ነው። እኛ ደግሞ ወድቀናል። ይሄ እነዚህ ሄድ ወድቆ ተምሮ ለቤተሰቡ ያልደረሰ ተምሮ እዚህ ኮሌጅ ይማራል የተከፈለ ዩኒቨርሲቲ መማር አቅቶት የቤተሰቡን ያስለፋል ነው የምትባሉት። እንደኛ አይነቶቹ ደግሞ ከዛ በኋላ ግን የምትፈልጉትን የመረጣችሁትን ዲፓርትመንት በመረጣችሁበት ሰዓት ሄዳችሁ ትማራላችሁ በራሳችሁ ብር። ገባችሁ? ዕዳም አይኖርባችሁ። ወደፊት የመንግስት ዕዳ ራሱ አይኖርባችሁ። አውቶ ደግሞ እንደኔ ደግሞ ሪፕሬዘንታቲቭ ወር ደግሞ ከተማሪና ከአስተማሪ ጋር ኮኔክሽን ግንኙነት ሪሌሽንሺፕ ካላችሁ በጣም ነው የሚቀላችሁ ለግሬድ። ለምን የእውነት ለምን አሁን ሪፕሬዘንታቲቭ ነኝ ሪፕ ነኝና ከአስተማሪ ጋር ኮኔክት ነው ማድረገው። ደውልላችኋለሁ፣ እናወራለን ምናምን ነገር ከክላሶች ከመል ዝንጥ ያለ እናወራለን። ሪሌሽንሺፕ ትፈጥራለህ። የታ ሪሌሽንሺፕ ከፈጠርሽ በኋላ ደግሞ ምን ይመጣል? ግሬድም ትንሽ ከወረደብህ የማስተካከል ፕሮባቢሊቲ አድቫንቴጅ ትልቅ ነው የሚሆነው። ሳወራ ሻዩ ቀዘቀዘ ማለት ነው። ይሁን ቀዝቀዝ ችግር የለም ስላለ እና በውድቀታችንም ውስጥ ስኬት አለ፣ በስኬታችንም ውስጥ ውድቀት አለ። አሁን ጓደኛዬ አሁንም ያለፉት ልጆች የማይፈልጉት ዲፓርትመንት ይደርሳቸዋል በግሬዳቸው በውጤታቸው አማካኝነት። ከዛ በኋላ ደግሞ የማይፈልጉትን ዲግሪ ተምረው ይጨርሳሉ 4 ዓመት። ከዛ በኋላ ስራ የለም። በሌላ ነገር አሁን እንትን መስራት ይችላሉ። ምን ነበረ ቴክኒክ አሪፍ ነው፣ ቴክኒክ ያሰራል። አሁን አንድ ጓደኛዬ ቴክኒክ ነው። እኔ ደግሞ የእጅ ነገር አይመቸኝም። እኔ በአፌና በጭንቅላቴ የምኖር አይነት ሰው ነኝ። ላይክ በእጄ ጂም ልሰራ እችላለሁ፣ እቃዎችን ላንቀሳቀስ፣ ግን ላይክ በእጄ መስራት እኔ አቅሙ የለኝም። ላይክ እንትን አይደለም፣ አይመቸኝም፣ አልችልም።
እኔ በጭንቅላቴና በአፌ የምኖር አይነት ሰው ነኝ። ላይክ ፐርሰናሊቲ ማለት ነው። ባወራ የሚሳካልኝ ሶሻል ሚዲያ ላይ በሰራ ኦር ማርኬቲንግ የገባሁትን በማውራት በጭንቅላት ስለሆነ ፊዚካል ነገር የለውም። ማርኬቲንግ የገባሁት ለዛ ነው። ንግድ ነው። በኋላ ንግድ ከገባችሁ በኋላ ደግሞ መኪና መሸጥ ነው ወይ ቤት መሸጥ ነው ወይ መሬት መሸጥ ነው ኦር ደግሞ ሶሻል ሚዲያ ላይ ደግሞ እንትን መስራት ኤጀንሲ ማቋቋም። ለዛ ጭንቅላትህና አፍህ ነው የሚያኖረ፣ እጅ ነው የሚያኖረ። እጅ ደግሞ ታይፕ ማለት ነው። ለዛ የምፈልገው አይነት ኑሮ እየኖርኩኝ ነው ማለት ነው። የምፈልገው አይነት ኑሮ ወደፊት እኖራለሁ፣ ግን መንገዴ ላይ ነኝ፣ እየተስተካከልኩ ነው፣ እያደረግኩት ነው ማለት ነው። ለዛ እናንተ በመውደቃችሁ አትጸጸቱ፣ በመውደቃችሁ አትዘኑ። በመውደቃችሁ ውስጥ ምን አለ? ስኬት አለ። በመውደቃችሁ ውስጥ ራሳችሁ የምታገኙበት ሲቹዌሽን አለ፣ የምታገኙበት ቦታ ጊዜ አለ። ለምን አንቺ እከሌት ወይ እከሌ ምንድነው የሚፈልገው? ማንነትሽን ታውቂበታለሽ፣ ራስሽን ትረጂበታለሽ። ገባሽ አይደለ? እና ቻይ ቀዘቀዝ እንኳን እንጠጣው ብዬ ነው። እና ስኬት ውስጥም ውድቀት አለ፣ ስኬት ውስጥም ፌሊየር አለ። ለምን ተምረናል፣ አንብበናል፣ አጥንተናል እስክንቃዥ ድረስ ነው ያነበብነው። ያው አልዋሻችሁ ጓደኛዬ ቃዥተሃል ስለው አልቃዥ መራኔ ተኝቼ ነበር እስኪለኝ ድረስ ነው ያነበበው። እኔም እንደዛው። ግን እሱ አልፏል፣ እኔ ወድቄያለሁ አይደለ? it's just like በቃ አለቀ። ኤክሰፕት ማድረግ ነው። ኤክሰፕት አድርግቻለሁ። ሙቭ ኦን ፎርዋርድ ደግሞ ሙቭ እናደርጋለን ማለት ነው። እና በውድቀታችን ውስጥም ስኬት እንዳለ በስኬት ውስጥም ውድቀት እንዳለ እናያለን። አሁን እዚህ ጋር ደግሞ አሁን ጓደኞቼ ሊያዩት ይችላሉ ኦር ደግሞ ዩኒቨርሲቲ ውስጥ ያለፋችሁ ታዩት ትችላላችሁ። ወደክ እንዴ እኔ እኮ አልወደኩም ምናምን ልትሉ ትችላላችሁ። ስኬታማ ነኝ ልትሉ ትችላላችሁ። ግን we know ማትፈልገው ዲፓርትመንት ነው እየተማርክ ያለው። it's reality check ነው። አሁን እኔ እናንተን ፊሊንግ የምቆጣጠርበት ጊዜ ላይ አይደለም። ሪያሊቲ ቼክ ነው። ኦተንቲክ የሆነ ቻናል ኦተንቲክ የሆነ ቪዲዮ ስለሆነ ምንም እንትን ማለት አልችልም። ላይክ ፊሊንግ እንትን ልል ይችላል ልጠብቅልህ ፊሊንግ ልጠብቅልህ አልችልም። ገባችሁ አይደለ? የምትፈልገው አይነት ኑሮ የኖርክ አይደለም፣ የኖርሽ አይደለም። ከእንትን ጋር ከጀለሶች ጋር ወይ ከጓደኞች ጋር ልትገናኙ አትችሉም። ዶርም ደህና ዶርም የለም፣ የምትበሉት ደህና ምግብ የለም። ቤተሰብ የሚልክላችሁ ብዙ ብር አይደለም። የምትፈልጉትን ትምህርት እየተማራችሁ አይደለም። ግሬዳችሁ ትንሽ እየወረደ ነው። ኤ ለማምጣት መከራ ነው የምትወጣው። ኤ አይታሰብም እየተባለ ነው። እኛ ጋር እንኳን ትንሽ ሌቭሉ ቀላል ትንሽ ስለሆነ ኤ የማምጣት ፕሮባቢሊቲ አለ። ግን ዲግሪ ላይ ኤ የማምጣት ፕሮባቢሊቲ ዜሮ ነው። በቃ በመከራ እስከ ሌሊት ካልታደረ አይመጣም። ለዛ ላይፉ እየተኖረ ያለው ላይፍ ትንሽ ይከብዳል። በእኛም ይከብዳል፣ በእናንተ ይከብዳል ማለት ፈልጌ ነው እንጂ ፌሊየር ናችሁ ምናምን አይደለም። ላይክ በራሴና በእኔ አይነት በሚመሳስሉ ሰዎች ነው ቪዲዮን የሰራሁት። ሪያሊቲ ቼክ አግኝቻለሁ። ሁለቴ ወድቄያለሁ። ሰው ነግሮኛል እንዴት እንደዚህ አስተምረው ተብያለሁ። እናት አባቴ ሰድበውኛል። ቤተሰቦቼ ተሰድቤያለሁ። አታነብም ነበር፣ ፊልም ስታይ ነበር፣ ቲክቶክ ስታይ ነበር፣ ስልክ ምናምን ነው ምናምን ተብያለሁ። ፌሊየር ገባችሁ አይደለ? ያለፈው ጓደኛዬ ደግሞ ጎበዝ ልጅ፣ በርታ፣ ጀግና፣ ይሳካልሃል፣ ትማራለህ፣ ተማር፣ ጨምርልሃለሁ፣ ቀንስልሃለሁ፣ ይሄ ላክልሃል፣ እንደዚህ ትደረጋለህ፣ አዲስ ስልክ ተገዝቶልታል ምናምን አጎቱ ብዙ ብር ነው የላከለት ምናምን ነገር። ገባችሁ አይደል? ሪያሊቲ ቼክ እያደረግን እና በውድቀት ውስጥ ስኬት አለ፣ በስኬት ውስጥ ውድቀት አለ። አሁን እኔ የምፈልገውን አግኝቻለሁ። ማርኬቲንግ እየተማርኩኝ ነው። አንዳንድ ጊዜ ወደ ኋላ ልትቀሩ ትችላላችሁ፣ ወደፊት ልትሄዱ ትችላላችሁ። እሱ ችግር የለውም። ኢትስ ላይፍ ቀጥታ መንገድ አይደለም፣ ውስጥ ለውስጥና ጫካ ነው እና ይሁን ብቻ በቃ በፌሊንግ ውስጥ ሰክሰስ አለ፣ በሰክሰስ ውስጥ ፌሊንግ አለ እና በወደቃችሁ ቁጥር ስለ ራሳችሁ እያወቃችሁ ነው እንጂ የምትመጡት የራሳችሁን እያጣችሁ አይደለም የምትመጡት። ለዛ በመውደቃችሁ አትጸጸቱ፣ በመውደቃችሁ እንትን አትበሉ እና ይሄ ለ12ኛ ክፍል አሁን የሚመጣው 12ኛ ክፍልም ይሆናል። ከወደቃችሁ ራሳችሁ የምታውቁበት ይሆናል፣ ካለፋችሁም ራሳችሁ የምታውቁበት ይሆናል እና ለ12ኛ ክፍል ተማሪዎች አሁን ለሚፈተኑትም ይሆናል ይሄ ቪዲዮ። ገባችሁ አይደል? ሁለት ጊዜ ወድቄያለሁ እኔ ከዚህ ከናንተ በላይ አውቀዋለሁ 12ኛ ክፍል መውደቅንም ሪሚዲያንም መውደቅ።
ለምን ወድቄም ተነስቻለሁ። 2 ጊዜ ወድቄ ተነስቻለሁ። ፈልገውን ትምህርት እየተማርኩ ነው። ለዛ ለ12ኛ ክፍል ተማሪዎች የሚሆን ቪዲዮ ይሆናል እና 12ኛ ክፍል ቪዲዮዎችም 12ኛ ክፍል ላላችሁ ሰዎች ማየት የምትችሉት ነገር ነው እና በጣም ጠንካራ ሁኑ፣ አንብቡ እስከ ጥግ ድረስ። አሁን እኔ እስከ ንቃዥ ድረስ አንብቤ ያለው ብያችኋለሁ። እስክትቃዡ ድረስ አንብቡ፣ እስክትከሱ ድረስ አንብቡ። እኔ ከስቻለሁ። 2 ቀን ሳልተኛ 3 ቀን ሳልተኛ እቺ 3 ሰዓት 2 ሰዓት እየተኛን አንብበናል። ለምን የማይቆጨኝ አንብቤ ያለው እስከ ጥግ ድረስ። በምትችሉት አቅም መስራት ነው፣ ማንበብ ነው። በምትችሉት አቅም ከሰራችሁ በኋላ አለቀ እና መስራት ትችላላችሁ፣ ማጥናት ትችላላችሁ። ከወደቃችሁ ምንም ችግር የለውም። ሪሚዲያን ከደረሳችሁ ሪሚዲያንም ከወደቃችሁ ምንም ችግር የለውም። በቃ አለቀ። እኔ ስቄ ነው ነገር ወደኩኝ። ሁለቱንም ስቄ ነው ነገርኳችሁ። አለቀ። ምን ይመጣል? አይገዱም። ይሰድቡሃል፣ አለቀ። ይሰድቡሻል፣ አለቀ። ውጪ ከቤት ልትባያ ትችይ፣ አለቀ። ለምን? ልጃቸው ናቸው። ልጃችሽ ነሽ፣ ልጅ ነሽ። ለዛ እንደ አድርጉ እና ይመቻችሁ። 12ኛ ክፍል ተማሪዎችም ይሆናል ይሄ ቪዲዮ ለሚፈተኑት ማለት ነው እና አንብሩ። ከወደቃችሁ ችግር የለውም። ራሳችሁን ብታውቁበት ነው እና ይመቻችሁ። ፒስ አውት። ፈታ በሉ። ሻይ አቀዘቀዛችሁት። እንግዲህ እንደፍቼ ልበላ ነው። ይሄንን ብዙ አልበላውም እናንተ ጋር ፎከስ ሆኜ እና ይሁን። ፈታ በሉ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ኮሜንት እያረጋችሁ ሀሳባችሁን እየሰጣችሁ ቪዲዮን ጨርሱት። አመሰግናለሁ። ፈታ በሉ።